ምን አይነት ደረቅ ሰው እንደሆንሽ። ሰው እንዴት ከነ ልብሱ ውስጥ ይገባል? በቃ አሁንም አትታመሚያለሽ። ሰራተኛዋ እንኳን ትኩስ ነገር እንዳሰራለች በጊዜ ነው ሄደችው። እንዴት ዕዳ ገባው? ምን ማድረግ እችላለሁ? ከውጭም ቢሆን እዘዝልሽ እንጂ። ምንድን ነው የምትፈልጊው? ምንም አልፈልግም። ግን እኮ ቀኑ ሙሉ ምንም አልበላሽም። ይህ ፍላጎትሽ በረሃብ መሞት ነው እንዴ? ልሙት፣ አንተ ምን አገባ? እንድትሞች እኮ እንደማልፈቅድልሽ ነገርኩሽ። ሚስቴ ሳትሆኚ እንዳንቺ ቆንጆ፣ አንቺ እንኳን የሆንሽ ፉንጋ ነገር ነሽ። እንደኔ አይነት ቆንጆ ሳትወልጂልኝማ መሞታትሽ። ሐረግ ድራማ ወደ መጨረሻ ክፍሎች እየተጠጋ ነው። ታዲያ በዚህ ሁኔታ ላይ ብዙ ክፍሎችም ስላልቀሩት አሁን ያለበት ሁኔታ የሐረግ ድራማ ብዙዎቻችሁም ቢያናዳችሁም ነገር ግን የመጨረሻውን ክፍል ለማሳመር እየተሞከረ ባለበት ሁኔታ ላይ ነው ያለው። ታዲያ በዚህ ሁኔታ ላይ ታዲያ አዲስ የጀመረ ፍላጎት የሚል ድራማ አለ። ሉሊትም እንዳለችበት ሆኖ ሌሎቹ ከዮአዳን ድራማ ላይ የተወሰዱ አክተሮችም አሉበት። ሐረግ ድራማ አሁን ላይ ብዙዎቻችሁን ያናደደ ቢሆንም ይባስም ብሎ አንዳንዶቻችሁ ለያፌት ድጋፋችሁን እያደረጋችሁ ነው ያላችሁት። እስቲ ሐረግ ድራማ አሁንም ያናደው ፓርት ላይ ቢሆንም መጨረሻ ክፍሎቹን አሪፍ አድርጎ ለመጨረስ ሲባል ነው። እናንተ የራሳችሁን ሐሳብ እየሰጣችሁ ሐረግ ድራማ ክፍል 7 እየተጫነ ስለሆነ ሙሉ ክፍሉን ወዲያውኑ የምንለቅላችሁ ይሆናል። በዚህ ቻናል ላይ ያላችሁን አስተያየት ኮሜንት ላይ ያስቀመጣችሁልን አዲሱን ድራማ ፍላጎት የሚለውን መጀመራችሁን አትርሱ። እንደ ሌሎቹ ድራማ ሳይሆን አሪፍ ሆኖ የምትወዱት ይሆናል። የጀመራችሁትም ሐሳባችሁን እዚሁ ኮሜንት ላይ ያስቀምጡልን። በሐረግ ድራማ ላይ በዛሬው ክፍል እስቲ ኤፍራታና የያፌት ሰርግ ለአንድ ሳምንትም ስለተራዘመ ደስ ያላችሁ ካላችሁ ደስታችሁን እስቲ ይህን ቪዲዮ ላይክ በማድረግ አሳዩኝ። ሌላው በሐረግ ድራማ ላይ በክፍል 7 የሚፈጠሩትን ነገሮች በዚህ ቪዲዮ ላይ ቀንጨብ አድርጌ የማሳያችሁ ይሆናል። ኤፍራታ ቤተሰቦቿ የደበቋትን ትልቁን ሚስጥር አውቃለች። ታዲያ ይሄ ለምንድን ነው ብዙኛ በጣም በክፉኛ የተጎዳችው? የተደበቀውን ነገር ማወቋ ለእሷ ደስታ ሊገባት ይችላል ብላችሁ ብዙዎቻችሁ ግራ ገብቷችሁ ነበረ። እሷን የጎዳት ይሄ አይደለም። ለካ እዛ ቤት ውስጥ እስከ ዛሬ ድረስ ስትኖር ቤዛ ለምን እንደዛ እንደምታሰቃያትና ለምን ብዙ ነገር እንደምትቀማት አሁን ላይ ትርጉሙ ገብቷታል። እኔ እዛ ቤት ውስጥ ተጥዬን የተገኘሁት እዛ ቤት ውስጥ ገብቼ ከነሱ እኩል ነበረ እየተጨቃጨኩና የራሴ ብዬ እየተከራከርኩ ስኖር የነበረው። ቤዛ ለካ እውነቷን ነው፣ እንደዛ የምታሰቃየኝ ወዳ አይደለም ብላለች። ሌላው ገነት እዛ ቤት ውስጥ እናቴ እንደሆነች እያወቀች እንዴት ይህን ሁሉ ዝም ትላለች? ለምንድን ነው የደበቁኝ? እድሜን የጨረሱት የሚል ነገር ነው እሷ ውስጥ ያለው። ታዲያ በዚህ ሁኔታ ላይ አሁን ላይ ለኤፍራታ ክፉ ሆኖ የሚታየው እነ ናታን እነ ገነት እንጂ ያፌት አይደለም። ያፌት ይባሱኑ በዚህ ሰዓት ላይ እድሉን እየተጠቀመበት ነው ያለው፣ ጨዋ ለመሆን እየሞከረ። ይሄ ነገር ብዙም ቢያናድም በክፍል 7 ምን ይፈጠራል? ናታን እንግዲህ እንደዚህ ቀጥታ ሄዶ ይቅርታ የሚጠይቃት ከሆነ እንደማትቀበለው ያውቃል። ነገር ግን የእሷን ይቅርታ የሚመልስበት አንድ መንገድና አንድ እድል ይኖረዋል። እሱም ምንድን ነው? ገነትም እያለችው ያለችው ልጄን አድልልኝ፣ እንደው የምትወዳትና የምታፈቅራት ከሆነ በዚህ ነው ማይክ፣ እሷን አምጣትና አብራኝ እንድትኖር አርጋት። እናም ገነት በዚህ ሁኔታ ላይ ተናዳ እዛ እያለች ለብዙ ዓመታት አብራ ስትኖር የነበረው ብዙ ነገሮችን ችላ ከዛ ቤት ውጪ ተብላ እንኳን ያልወጣችበትን ቤት አሁን ላይ ሻንጣዋን ይዛ ከናታን ቤት ወጣለች። ናታንና ቤዛ ናቸው እዛ ቤት ውስጥ የቀሩት እና ሉሊት። ያ ቤት አሁን ላይ በትንትኑ ወጥቷል። የሳቅ ምንጭ የሆነችው ኤፍራታ እንኳን የለችም። ታዲያ ገነት እያለችው ያለችው ልጄን መልስልኝ፣ የምትወዳት ከሆነ የመጀመሪያ ቤተሰባችንን መልሰው ነው ያለችው። አሁን ላይ እሱ ምንም ማድረግ እንኳን ባይችል ነገሩን ማሳደግ ያለበትና የራሱን ይቅርታ መመለስ የሚችለው በዚህ ሁኔታ ላይ ብቻ ነው። ሰርጉ እንዳይደረግና ኤፍራታን አድኗት ወደ ቤቱ መመለስ። ናታን በዚህ ሰዓት ላይ እንድትወደውና ይቅርታ እንድታደርግለት ይህንን ማድረግ አለበት። ኤፍራታን ማዳን። ኤፍራታ አሁን ላይ ራሷን እንኳን ጠልታለች። ማንንም ሰው አትፈልግም። ሁሉም ሰው ውሸታም ናቸው። ሁሉም ሰው ከዳተኞች ናቸው። ለካ እናንተም ኤፍራታ፣ ያፌትም፣ አንተም ናታንም እንዳሻንጉሊት ነው ሁለታችሁም የተጫወታችሁብኝ ብላቸዋለች። በዚህ ሰዓት ሰላማዊ ፍቅር ውስጥ ያሉት ጽዮንና ዳግም ናቸው። ነገሮችን እያዩ ነው። ሌሎቹ ጦርነት ላይ ናቸው። እነሱ ሁለቱ ግን ፍቅራቸውን እያጣጣሙ ነው። ጭራሽ ይባስ ብሎም ማታ ላይ ሁለቱ ሳያወሩ መተኛት አይችሉም።
አሁን ላይ ገነት ራሷን ስታ ማለት ይቻላል ብዙ ጊዜ መከራዎችን ብታይም ሐኪም ቤት ሄዳ ታይታለች። በዚህ ሁኔታ ላይ ራሷን ማጨናነቅ እንደሌለባት ታውቃለች። ገነት በቀጣዩ ዙር ምን ልታደርግ ነው? እነ ያፌት ቤት ሰራተኝነት የምትገባ ይሆናል። ይህን የምታደርገው በቀጣዮቹ 3 ቀናት ውስጥ ኤፍራታ ወደ ቤቷ የማትመለስ ከሆነና እሷን ማናገር የማትችል ከሆነ እንደ ሰራተኝነት ወዳ ሳይሆን አሁን ላይ በፈቃዷ እዛ ቤት ውስጥ ሰራተኝነት መቀጠር ትጀምራለች ማለት ነው። ታዲያ እዛ ቤት ውስጥ በምትቀጠርበት ሰዓት ላይ አንድ ነገር ብሎ ነበረ ያፌት። ምን ነበር ያለው? ሰርጉ ባይደረግም ከዚህ በኋላ እኔና እሷ እንደ ባልና ሚስት ሆነናል ነው ያለው። ኤፍራታ ግን አሁን ላይ በዚህ በኩል መከራከር ባትችልም የራሷ እቅዶች አቅዳ ቢሆንም ለጊዜውም ቢሆን አሁን ላይ ተጨናፍገውባታል። ታዲያ ኤፉን ላይ ከዚህ በላይ መጎዳት የለባችሁም ብላችሁ የምታስቡ ካላችሁ የየራሳችሁን ሀሳብ እስቲ ኮሜንት ላይ አስቀምጡልኝ። እናንተ በኤፍራታ ጎን ብትሆኑ ምን ታደርጉ ነበረ? ሌላው የፖሊሷ ጉዳይ ነው። ፖሊሷ አሁን ላይ ራሷን አዘጋጅታ ወደ ታጋጆቹ ራሷ ታግታም ልትገባ ነው። ታዲያ የያፌትን ያገታቸው ሴቶች ጋር ሊቀላቅላት እንደሆነ ቀድማውኑ በማወቅ አሁን ላይ ታግታ ራሱ እዛ ቤት ውስጥ ገብታ ብትደፈር ራሱ ተዘጋጅታበት ነው የገባችው። መረጃው ይበልጥባታልና ጓደኛዋ የራሷ የገዛ ፍቅረኛ ነበራት። እዛ ገብተሽ እንደፈለጉ ቢያረጉሽ እኔ ባልሽ ሊሆን ዝግጁ ነኝ ከዛ ስትወጪ ብሏታል። እሷን ፖሊሷን ረጅም ጉዞ የሚጠብቃት ይሆናልና ለመጨረሻ ጊዜ ተሰናብታው ሄዳለች። ያፌት አሁን ላይ በብዙ ነገር ተዘናግቷል። በዚህ ሰዓት ቢያጠቁት በቀላሉ ሊሸነፍ ይችላል። የናታን ጉዳይስ ምን ይሆን? በቀጣዩ ክፍል ራሱን ያዘጋጅቶ የራሱ የሆነ የመጀመሪያ ጠላቱን ሊጋፈጠው ፊት ለፊቱ የሚሄድ ይሆናል። ያፌትና ናታን አሁን ላይ የግል ጦርነቱን የሚጀምሩ ይሆናል። በሐረግ ድራማ ላይ ሙሉ ክፍሉን ኮሚኒቲ ፖስት ላይ ቀደም ብዬ ስለመለቀላችሁ ለዚህ ቻናል አዳዲሶች ሰብስክራይብ በማድረግ ኮሚኒቲ ፖስት ላይ ብቻ ጠብቁን። ሙሉ ክፍሉን በዛው የምንለቀው ይሆናል። እስከዛው ድረስ ግን ለእናንተም ለእኛም መልካም ጊዜ። ውድ የአዳዲስ ቲቪ ተከታታዮች እንኳን ደህና መጣችሁ። ወደዚህ ቻናል ከመጣችሁ እናንተ ተከታታይ ድራማ ይመቻችኋል ማለት ነው። ከተከታታይ ድራማ ውስጥ ኢትዮጵያ ውስጥ ሆኖ አሁን ላይ በጣም አሪፍ እይታ ያላቸውና አሪፍ ተቀባይነት ያላቸው ድራማዎች 4ቱን ልንገራችሁ። የመጀመሪያው ጽናት ነው። ሁለተኛው ሐረግ፣ ዮአዳን እና ክህደት ናቸው። የእነዚህን ተከታታይ ድራማዎች ካልጀመራችኋቸው እኔ አጠር ያለች ማብራሪያ ስለ እነሱ ሰጥቻችሁ ደስ ያላችሁን ድራማ እናንተ ትጀምሩታላችሁ። የመጀመሪያው ጽናት ድራማ ብዙዎቻችሁ የምትወዱት ይሆናል። ምክንያቱም ምናልባት ከአረብ ሀገር ሆናችሁ የምታዩ ሰዎች ካላችሁ ይሄ ድራማ ለእናንተ ነው። ጽናት ከሀገር ቤት ወደ ከተማ ትመጣና ወደ ውጪ እስክትሄድ ድረስ አንድ ቤት ውስጥ ተቀጥራ እየሰራች ነው። ታዲያ የቀጠሮ ቀኗን ወይንም የበረራ ቀኗን እየጠበቀችና ብዙ ክፍያ ካደረገች በኋላ ያን ስትጠባበቅ እዛ ሰራተኝነት የተቀጠረችበት ቤት ውስጥ እየሰራች እያለ አንድ ትልቅ ነገር ይፈጠራል። ከአሰሪው ልጅ ጋር ግንኙነት ትጀምርና ብዙም ሳይቆይ ነገሮቹ ይበላሻሉ። በዚሁ ላይ የሚያጠነጥን ፊልም ነው። ሁለተኛው ሐረግ። ሐረግ ድራማ ላይ ሁለት በትንንሽነታቸው የሚታወቁ በአባት አንድ የሆኑ ወንድማማቾች ነገር ግን ካደጉ በኋላ በጣም ትልቅ ጠላት ሆነው እዛ ላይ የምናየውን ነገር አብረን እናያለን። ፍቅረኛ ይነጣጠቃሉ፣ ንብረት ይነጣጠቃሉ። ነገር ግን ወንድማማቾች እንደሆኑ አያውቁም። ሐረግ ድራማ እዚህ ነገር ላይ ነው የሚያጠነጥነው። ዮአዳን አንዲት ምስኪን ሴት በባህል ሀብቶችና በትልልቅ ሰዎች የእሷ የሆነን ነገር ለመንጠቅ ሲሞክሩና እሷ ግን ብልጠትነቷን ከነሱ በላይ የምታሳየቸው ፊልምና ብዙ ታሪኮች ያሉበት አሪፍ ድራማ ነው። ሌላኛው ክህደት ነው። ክህደት የሚለው ፊልም አሁን ላይ በጣም አሪፍ እየታየ ያለ ነው። ክህደት አንድ ጓደኛውን በጣም የሚወዱት 2 ጓደኞች አሏቸው። ታዲያ በዚህ ጊዜ ጓደኛው የልቤ ጓደኛ ናቸው ብሎ ለእነሱም ማያረገው ነገር የለም። ብዙ ነገር አድርጎላቸዋል። ነገር ግን ትንሽ እንደቆየ ይታመምና በጣም እርዳታ ሲፈልግ ከጓደኞቹ የሚጠብቀውን እርዳታ ሳያገኝ ይቀርና ይልቁኑ በዛኑ ልክ ይጠቀሙበታል። ይሄኔ ታዲያ እሱ ካወቀ በኋላ ምንን ማድረግ እንዳለበትና እንዴት ከነዚህ ጓደኞች ሊበቀል እንደሚችል የሚያሳይ አሪፍ ፊልም ነው። አሪፍ ጥራትና አሪፍ ኳሊቲ ተደርጎበት ካራክተሮችም በጣም አሪፍ የሆኑና
የሚያጓጓ ፊልም ሐረግና ክህደት ናቸው። ሁለቱ ፊልሞች ምንም አይነት ንዝናዜ ምናምን ሳይበዛባቸው ወሬም ሳይኖራቸው ቀጥታ ምንም አይናችሁን ሳትነቅሉ የምታዩት ፊልም ነው። ሌላኛው ጽናት የሚለው ፊልም ታሪኩ አሪፍ ሆኖ ነገር ግን ብዙ ወሬዎች ስለሚበዙበት ምናልባት ፊልሙ ሊሰለቻችሁ ይችላል። ነገር ግን ፊልሙ እንደዛ የሚሰለቻችሁ ከሆነ እኔ በየጊዜው የእያንዳንዱን ክፍሎች እንደዚሁ አይነት በትረካ መልክና እናንተን ለጥያቄ ያተሳተፈ ለመልስም አስተያየት እንደሰጡበት አድርጌ አንዳንድ ቪዲዮ ለእያንዳንዱ ክፍል እሰራለሁ። የዋዳን ድራማ ብዙ ሰዎቹ ስትጀምሩት በጣም አሪፍ ድራማ ነበረ። እስከ ክፍል 40 እና እስከ ክፍል 45 ያለውን ድረስ ብዙዎቻችሁ በጣም አሪፍ አድርጋችሁ ስታዩት ነበረ። ከክፍል 45 በኋላ የዳይሬክተሩ አቅጣጫ ፊልሙን ስለቀየረው ብዙዎቻችሁ ጠልታችሁትና የጥንቆላ ስነ ስርዓትን እያስገባችሁበት እኛ ከዚህ ምን መማር አለብን የሚለውን ካያችሁ በኋላ ለተከታታይ 2 ሳምንታት ፊልሙ ሳይለቀቅ ስለቆየ ረስተውት በዛው ትታችሁት ነበረ። ነገር ግን አሁን ተመልሳችሁ እንድታዩበት እምመክራችሁ አንድ ነገር አለ። የዋዳን ድራማ ላይ አሁን የዋዳንና ሳሚ ፍቅረኛሞች ሆነዋል። እዛ ቤት ውስጥ ያለ ወላጅ እየኖሩ ነው ያሉት። ምን ሊያጠፉ ይችላሉ፣ ምን ሊደረግ ይችላል የሚለውን አብረን የምናየው ይሆናል። እዛ ላይ ሂሩት የምትባል አንዲት መጥፎ ሆና የምትተውን ልጅ እዛው አካባቢ ላይ እብደትን ተከናውና ነገር ግን ጤነኛ ሆና እሷ እንዳትታሰር እያየችው ያለውን ስቃይ አሁን ላይ ማየት ይኖርባቸዋል ብዬ አስባለሁ። አዳዲስ የጀመሩ ተከታታይ ድራማዎችንና አሪፍ የሚባሉ ፊልሞችን በዚሁ ላይ በአንድ ድምፅ አድርጌ በጥሩ ሁኔታ ተርኬ የማቀርብላችሁ እኔ ዙበይር እባላለሁ። የቻናሌም ስም አዳዲስ ይባላል። እኔን ለማበረታታት ሰብስክራይብ ማድረጋችሁን አትርሱ። በቅርቡ 50 ሺህ ምንገባ ይሆናል። አሁን ላይ 40 ቤት እንዳለን አትርሱ። ስለዚህ እባካችሁ አዳዲሶች ሰብስክራይብ በማድረግ በማበረታታት 50 ሺህና ከዛ በላይ እናርገው። የእኔ ቤተሰቦች አብራችሁኝ ስላያችሁ ከልብ አመሰግናለሁ።